ሌላ አስቸጋሪ አስፈላጊ ጠቃሚ ድምፅ አለ በፈረንሳይኛ ኦን ድምፅ። ኦን ድምፅ በአማርኛ የለም። በፈረንሳይኛ ግን በጣም አስፈላጊ ድምፅ ነው። ምክንያቱም ለቃል ብቻ ሳይሆን ለምሳሌ ሜዞን ቤት፣ ፓንታሎን፣ ሱሪ፣ ሬዩኒዮን ስብሰባ ከነዚህ ቃላት ውጪ በጣም አስፈላጊ አጠቃቀም ሌላ አጠቃቀም አለ። ኮንጁጌት ለማድረግ እኛ ከሆነ ሁሉም ግስ ኮንጁጌት ለማድረግ ኦን መጨመር ያስፈልጋል። ለምሳሌ መስራት travailler, je travaille, tu travailles, il travaille, elle travaille, nous travaillons, እንሰራለን። vous travaillez ትሰራላችሁ፣ il travaille ይሰራሉ፣ elle travaille ይሰራሉ። ግን እኛ ከሆነ ኦን ድምፅ መጨመር ያስፈልጋል አለብን። nous travaillons እንሰራለን፣ nous allons እንሄዳለን፣ nous venons እንመጣለን፣ nous mangeons እንበላለን። ሁሌም ኦን ድምፅ መጨመር ያስፈልጋል። ኦን እንደዛ ነው። ኦን በአፍ እንደዛ ነው። ከዛ ውጪ ፊቱር ከሆነ ተመሳሳይ ነው። ኦን መጨመር ያስፈልጋል። nous travaillerons ነገ demain nous travaillerons ነገ እንሰራለን። demain nous irons ነገ እንሄዳለን። demain nous visiterons ነገ እንጎበኛለን። ሁሌም ኦን ድምፅ መጨመር ያስፈልጋል። ስለዚህ በደንብ መልመድ ትችላላችሁ። ኦን ድምፅ አፍ እንደዛ ነው። ነው የሚመሳሰል አንድ ሌላ ትንሽ የሚመሳሰል ሌላ ድምፅ አለ። ኦን ነው። ኦን ሌላ አስፈላጊ ድምፅ ነው። በአማርኛም ኦን የለም። ለምሳሌ un enfant ልጅ ነው enfant እና ኦን ለመጻፍ አንድ መንገድ ብቻ አለ። ኦኤን ለምሳሌ ሜዞን MAISON ፓንታሎን PANTA LON ኮንጁጌት ለማድረግ ግን SONS ነው። ግን ድምፁ በራሱ ኦኤን ነው። አን ድምፅ ግን ለመጻፍ ብዙ የተለያዩ መንገዶች አሉ። ኤን ሊሆን ይችላል፣ ኤንቲ ሊሆን ይችላል፣ አኤን ሊሆን ይችላል፣ አኤንቲ ሊሆን ይችላል። ለምሳሌ ፒመን በርበሬ ፒመን እዚህ ኤንቲ ነው። ኤንፋን በፊት ምሳሌ በጣም ቆንጆ ነው። ምክንያቱም እዛ ኦን ድምፅ ሁለት ኦን ድምፅ አሉ እና ሲጻፍ ይለያል። ኤንፋን ኤን FANT ሲባል ግን ተመሳሳይ ነው፣ ልዩነት የለም። ኤንፋን ሌላ ምሳሌ ሎtemps ጊዜ ሎtemps እዚህ TEMPS ፈረንሳይኛ በጣም ከባድ ቋንቋ ነው። በተለይ ሲጻፍ በጣም ከባድ ነው። ሎtemps ተመሳሳይ በፊደላት ተመሳሳይ አይደሉም በአጻጻፍ ግን ሲባል አንድ አይነት ነው። ሎtemps un enfant ከዛ les parents ወላጆች እዚህም ድምፁ ኦን ነው። ስለዚህ ኦን አለ እና ኦን አለ ይቀራረባሉ፣ ግን ተመሳሳይ አይደሉም። un enfant አይደለም፣ ልጅ un enfant አይደለም፣ un enfant ነው።
ቤት ሜዞን አይደለም፣ ሜዞን ነው። በደንብ መለያየት ያስፈልጋል። ግን ፈረንሳይኛ ቀላል ነው፣ በጣም ቀላል ነው። እና ከትንሽ ቀናት በኋላ በፈረንሳይኛ አብረን እናወራለን። ችግር የለውም።